ሰላም ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ጉድ ሳይሰማ መስከረም አይጠባም። ዛሬ እንደው ላስቃችሁም ይሁን እናንተ እያዘናችሁልኝ፣ ለማዳሜ ደግሞ ያው ምን ልበላችሁ ብቻ እየሳቃችሁበት ዘና በሉልኝ። እንግዲህ ይህን ምግብ ሁሉ እያሰራች አዋላችኝ ያደከመችኝ። ይሁ እንግዲህ እንዴት እንደሚሰራ መቼስ ለእናንተ አንናግራችሁም። በጣም ነው የደከምኩት ዛሬ። አንዴ እንኳን ጉልበቴ መሬት ሳይነካ ነው ያልኩት። እውነቴን ነው የምላችሁ፣ በጣም ነው የደከመኝ። ይህ ሁሉ ሰርቼ ይህ ሁሉ ደክሜ፣ ቅድም ደግሞ ያው በሾርት ቪዲዮ የለቀኩላችሁ ፍሬቶች ነበሩ። ይህ ሁሉ እቃ እያሳጠበችኝ፣ ይህ ሁሉ እንደዚህ ደርድሬላችሁ፣ ታዲያ ምን ቢፈጠር ጥሩ ነው መጨረሻ? እንደው ፈጣሪ ሆይ ምን ይሁን እስኪ በጉጉት እንደው ምን ይሁን ትላላችሁ? እንደው ምን ቢፈጠር ነው? እንደው ምን ቢፈጠር ነው? ጁሱን ሳይጠጣ እንደ ፈጣሪ ሆይ ይኸው ብርጭቆቹን ሳይነኩ ጁስን ሳይቀዳበት ይኸው ሻዩም ሳይጠጣ ምን ተፈጠረ? ምን ተፈጠረ? ኧረ እንደውን እንጃ። በጣም ነው የተናደድኩት። ምን ነው ይሄን አክል ደክሜ ይሄን አክል ውጣ ውረድ ወገቤ ተሰብሮ ምን ነው መተው ቢበሉልኝ ብዬ ነበረ፣ ግን አልመጡም። እንግዲህ ያው ጽናቱ ይስጥሽ እያላችሁ አጽናኑኝ ውድ የሀገሬ ልጆች፣ የማዳን ቅመሞች። ያን እንግዶቹ ይህን ሁሉ ተደግሱ፣ ይህን ሁሉ ውጣ ውረድ ወጥቶ እንደው የፍሪጁ ጉድ ባሳያችሁ ያልተገዛም ጁስ የለም። ታዲያ ምን ተፈጠረ ብትሉኝ መጨረሻው ላይ እንግዶቹ ሳይመጡ ቀረርፍ። ይኸው እንደዚህ ነው በቃ የአረብ ሀገር ሴት እንደዚህ እየደከመች ጉልበቷ እንደዚህ እያለቀ ነው። ታዲያ እንግዲህ ያው ሙስሊም እህት ወንድሞቼ ድዋ እያደረጋችሁልኝ፣ ክርስቲያን ወገኖቼ በጸሎታችሁ እያሰባችሁኝ በስደት ከሰላም እንድመለስ እናንተንም ሰላማችሁ እንዲበዛልኝ መልካም ምኞቴ ነው። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ፈታ በሉልኝ። ቻው